በዛሬው ዕለት ህዳር 1 2018 ዓ.ም በአፋር ክልል አባዓላ ዙሪያ የሚኖሩ ነዋሪዎች ሰላማዊ ሰልፍ አካሂደዋል። ሰላማዊ ሰልፉን አስመልክቶ ከክልሉ ኮሚኒኬሽን ባገኘነው መረጃ ነዋሪዎች በህወሓትና በሻዕቢያ ትብብር በአካባቢያቸው ተቃጥተው ያሉትን ጥቃቶች ክፉኛ አውግዘዋል። ህዝቡ ወደ ቀየው ይመለስ፣ የትግራይ ኃይል ከያዘው የአፋር መሬት ይውጣ ያሉት ተቃዋሚ ሰልፈኞች ይህ ሳይሆን ከቀረ ከአፋርና ከፌዴራል መንግስት ጋር ተሰልፈው መብታቸውን ለማስከበር እንደሚንቀሳቀሱ ዝተዋል። ሰላማዊ ሰልፉ በኢሮቦዴ፣ ባዱ፣ ጋልፊጎ ከተሞች ጭምር መካሄዱን መረጃ ያስረዳል። የትግራይ ጊዜያዊ አስተዳደር ህወሓት ከቀናት በፊት ባወጣው መግለጫ የትግራይ ኃይል ወደ አፋር ክልል ዘልቆ ገብቷል የሚል ስሞታ ውድቅ ማድረጋቸው ይታወሳል። አብዛኛው ህዝብ ሊቀ ጳጳሱ ከኃላፊነታቸው ይነሱ፣ ሰላማችንን ልናገኝ ይገባል፣ ስንሞት እግዚአብሔር ያጽናችሁ የሚል አባት እንፈልጋለን የሚል ሀሳብ አንስተዋል። አመራርና ውይይት ተሳታፊ በአርሲ ዞን የተደጋገመውን ግድያ በተመለከተ እየቀረቡ ባሉ ቅሬታዎች ውይይት ለማድረግ የህዝቡን አቋም ለማወቅ ቅዱስ ሲኖዶሱ በሳምንቱ መጨረሻ ወደ ዞኑ ልኡካን ቡድን ልኮ እንደነበር በውይይት የተሳተፉ አንድ የዞኑ ወረዳ ቤተ ክህነት አመራር መረጃውን ሰጥተዋል። በውይይቱ በዞኑ የተደጋገመውን ግድያ የተመለከተ ዝርዝር ጉዳዮች መነሳታቸውን ገልጸዋል። ከሳምንቱ በፊት ከተፈጸመው ግድያ ውጪ ባለፉት ቀናት ተመሳሳይ ጥቃት እንዳልተፈጸመ ተሳታፊዎች ማስረዳታቸውን ተናግረዋል። ይሁን እንጂ በርካታ ኦርቶዶክሳውያን በታጣቂዎች የተገደሉበት የአርሲ ዞን ሀገረ ስብከት ሊቀ ጳጳስ ከኃላፊነታቸው ይውረዱ የሚል ሀሳብ ከተሳታፊዎች መነሳታቸው እኚሁ በውይይቱ የተገኙ አመራር ገልጸዋል። ሊቀ ጳጳሱ ከኃላፊነታቸው እንዲነሱ የጠየቁት በአርሲ ዞን በተለይ በጥቅምት 2018 ዓ.ም ወር በተደጋጋሚ በታጣቂዎች ግድያ በተፈጸመባቸው ወረዳዎች ያሉ ኦርቶዶክሳውያን መሆናቸውን አስረድተዋል። ሊቀ ጳጳሱ ከኃላፊነታቸው ይነሱ አይነሱ ሀገረ ስብከቱ ሪፎርም ያስፈልገዋል በሚል ሁለት የተለያዩ አቋሞችን በመያዝ ሰሞንኛ ውይይት ከመካሄዱ በፊት ሰዎች ወደ ጠቅላይ ቤተ ክህነት አቤቱታ እያቀረቡ እንደነበረ አስታውሰው ይህንን ተከትሎ ቅዱስ ሲኖዶሱ 3 አጣሪ ልኡካን ቡድን ወደ ዞኑ ልኳል። በዚህ ልኡካን ላይ የሀገረ ስብከቱ እንደ ሀገረ ስብከት እየሰራ አይደለም፣ አባታችን ይህ ሁሉ ሲገደል መግለጫ አልሰጡም፣ አላጽናኑም፣ በቦታውም በሀገረ ስብከታችንም የሉም የሚል ቅሬታ ከተወያዮች መነሳታቸው ገልጸዋል። እውነት ነው፣ የሉም። ሰዎች ሲገደሉ ስልክ ስንደውል ቀላል ነው እያሉ ነው ዝም ሲሉ የነበረው ሲሉ የራሳቸውን አስተያየት የተናገሩ እኚሁ አመራር ያ የመረረው ህዝብ ፈንቅሎ አቋሙን አሳውቋል። እያገለገሉን አይደለም በሚል ነው አቅጣጫ የተሰጠው ሲሉ ውይይቱን አውድ አስረድተዋል። በዚህም በውይይቱ አብዛኛው ህዝብ ሊቀ ጳጳሱ ከኃላፊነታቸው ይነሱልን፣ ሰላማችንን ልናገኝ ይገባል፣ ስንሞት እግዚአብሔር ያጽናችሁ የሚል አባት እንፈልጋለን የሚል ሀሳብ መቅረቡንም አክለዋል። ውይይቱ በዚሁ መጠናቀቁን ልኡካን ቡድኑ የውይይቱን ቃለ ጉባኤ ይዘው ወደ ቅዱስ ሲኖዶስ እንደሚመለሱና ውሳኔ ከቅዱስ ሲኖዶስ እንደሚጠበቅ መረጃ ሰጥተውናል።